ሰላም ሰላም ህሜን ኢኹምና ዋዊ ትግርኛ ቤተሰብ እንዴት ነው? ትግርኛችን እየተሻሻለ ነው? እስኪ ጻፉልኝ። እየጠቀማችሁ ነው የምሰራላችሁ ቪዲዮ? አንድ ቋንቋ ላይ መሰረታዊ ናቸው ሰዎች ቢያውቋቸው ለመናገር፣ ለመስማት፣ አንደርስታንድ ለማድረግ ያግዛሉ የምላቸውን ነገሮች ነው የምሰራላችሁ። ለዛሬ እንግዲህ 5 ወሳኝ የሚባሉ ጥያቄዎችን በትግርኛ እናያለን ማለት ነው። መቼ፣ እንዴት፣ ማን፣ ለምን፣ የት የሚሉትን በትግርኛ እናያለን። እናንተ ከነዚህ ውስጥ የትኛውን ነው የምታውቁት? ኮሜንት ሴክሽን ላይ አስቀምጡልኝ። እኔ ደግሞ 5 ቃላቶችና እንዴት መጠቀም እንደምትችሉ ልንገራችሁ። እሺ፣ ከዛ በፊት ግን ቤተሰብ ካልሆናችሁ እንደተለመደው ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ ቪዲዮ ደግሞ ይጠቅማችኋል የምትሏቸው ሰዎች በዙሪያችሁ ካሉ ላኩላቸው እና አብረን እንለማመድ። እሺ፣ ማን? እስኪ ማን በሉኝ። ለምሳሌ ማነሽ በሉኝ። እኔን ማነሽ? መን ኢኺ? መን ኢኺ? ኢኺ ማለት ነሽ ማለት ነው። መን ደግሞ ማን። ስለዚህ አንድ ላይ መን ኢኺ ካላችሁ ማነሽ እያላችሁ ነው ማለት ነው። ስለዚህ ማን፣ መን። እሺ፣ መን ኢኺ? አነ ራህዋ እባሃል እላችኋለሁኝ ማለት ነው። እኔ ራህዋ እባላለሁኝ። ማን ልበል ማለት ከፈለጋችሁ ደግሞ መንክብል፣ ሄሎ መንክብል ነው የምትሉት። ሄሎ ማን ልበል እንደምትሉት ማለት ነው። ስለዚህ መንክብል ካላችሁ አንድ ሰው ማን ልበል እያላችሁ ነው። እናንተ ደግሞ አነ ታስቀድሙና አነ፣ እሺ ስማችሁን አስቀምጡ። ከዛ ይብሃል፣ አነ ራህዋ ይብሃል እላችኋለሁ። ለምሳሌ እኔን ብትጠይቁኝ፣ ስለዚህ ስማችሁን ታስገቡና አነ፣ እሺ እንትና ይብሃል ብላችሁ መመለስ ትችላላችሁ። ስለዚህ ማን ለማለት ስትፈልጉ መን ትጠቀማላችሁ። በጣም አሪፍ። እሺ፣ የት? አበይ ትላላችሁ። አበይ አበይ ካላችሁ ለምሳሌ የት ነበርሽ ማለት ከፈለጋችሁ አበይ ኔርኺ ትላላችሁ። አበይ ኔርኺ። ለወንድ ከሆነ አበይ ኔርኻ። በዛ ያለ ሰው ደግሞ ከሆነ የምትጠይቁት አበይ ኔርኹም ትላላችሁ። አበይ ኔርኹም። ስለዚህ አበይ ማለት የት ማለት ነው። የት እንሁን ለማለት ከፈለጋችሁ ለምሳሌ ነው የምትሉት የት እንሁን። አበይ፣ እሺ እንሁን ብቻ ናት የምትቀራችሁ። አበይ ንኹን። ወዴት ማለት ከፈለጋችሁ ደግሞ ናበይ ታረጉታላችሁ። ናበይ ንኽድ ትላላችሁ። ወዴት እንሂድ። አበይ የት፣ ናበይ ወዴት። በጣም አሪፍ። መቼ? መቼ በሉኝ። አሁን ደግሞ መቼ። እሺ መቼ ልምጣ? መቼ ለማለት መዓዝ ወይ ደግሞ መዓስ፣ መዓዝ ወይ ደግሞ መዓስ እንደየ አካባቢው ማለት ነው። ስለዚህ መቼ እንገናኝ እስኪ በሉ። መዓስ፣ እሺ ንራኸብ። መዓስ ንራኸብ ወይ ደግሞ እንደተለዋጭ ቃል መዓስ ንጋነ፣ መዓስ ንጋነ። በጣም አሪፍ። ስለዚህ መቼ መዓስ ነው ማለት ነው። ማንን አየን? መን። እሺ የት አየን? አበይ። መቼ አየን? መዓስ። ለምን? ለምን? ንምንታይ። እንደውም እቺ ብዙዎቻችሁ ታውቋታላችሁ። ንምንታይ። ለምን አልመጣሽም በሉኝ እስኪ። ንምንታይ አይመጻኸን። እሺ ለወንድ ከሆነ ደግሞ ንምንታይ አይመጻኻን፣ ንምንታይ አይመጻኻን። እሺ ለብዙ ቁጥር ወይ ደግሞ ለምታከብሩት ትልቅ ሰው ከሆነ ንምንታይ አይመጻኹምን ትላላችሁ ማለት ነው። በጣም አሪፍ። ምን ለማለት ስትፈልጉ ታይ ወይ ደግሞ እንታይ መጠቀም ትችላላችሁ። እሺ ታይ ደሊኺ። ለምሳሌ ታይ ደሊኺ ካላችሁ ምን ፈለግሽ እያላችሁ ነው ማለት ነው። ታይ ደሊኻ ለወንድ ከሆነ ታይ ደሊኻ ታደርጉትና ምን ፈለግ ይሆናል። ስናበዛው ወይ ደግሞ ለትልቅ ሰው ሲሆን ደግሞ ታይ ደሊኹም። ምድላይ ማለት መፈለግ ማለት ነው። ደሊና ሲሆን ደግሞ ፈልገን ይሆናል ማለት ነው። ድላይ ንስኽ ድላይ የሚለውን የአማን ዘፈን መቼስ ታውቁታላችሁ አይደለ? ፍላጎቴ ማለት ነው ድላይ ማለት። ስለዚህ በዛሬው ቆይታችን 5 ወሳኝ የሚባሉ ጥያቄዎችን አይተናል። ማን፣ መን፣ ምን፣
እንታይ ወይ ደግሞ ታይ። መቼ መዓዝ ወይም መዓስ። ለምን ንምንታይ። የት አበይ የሚሉ ቃላቶችንና እንዴት መጠቀም እንደምትችሉ አይተናል። እናንተ ደግሞ በትግርኛ መቼ ትመጫለሽ ብላችሁ ጻፉልኝ። መቼ ምንድነው ብለናል? አልነግራችሁ። መቼ ትመጫለሽ? እስካሁን መሰራላችሁ ቪዲዮዎች ላይ ያላችሁ ሀሳብ ምንድነው? እየተጠቀማችሁበት ነው? ትግርኛችሁ ላይ ለውጥ እያያችሁ ነው? እንዴት እንቀጥል? ወዳችሁታል? ሀሳባችሁን መስማት በጣም እፈልጋለሁ። የቀኔ ላይ በቀጻሊ ቪዲዮ ንጋነይና